በጣም አስደንጋጭና አስገራሚ መረጃ እየወጣ ይገኛል። ቤተሰቦቼ ከምላችሁ በላይ ይህን መረጃ ለእናንተ እኔ ይዤ ስመጣ ከምላችሁ በላይ በጣም ተደናግጫለሁኝ። አብርሃም በዚህ ልክ ድራማውን ይሰራባታል ብዬ ያላሰብኳትን ሩታ ንግስታችንን በዚህ ልክ እንደዚህ ሊጫወትባት ይችላል ብዬ አልጠበቅኩም ነበረ። የሆነው እንግዲህ አብርሃም ከሄርሜላ ጋራ ከሀገር ሊወጡ እንደሆነ ይህንንም መረጃ እንግዲህ ማንም ሳይሰማባቸው ሊጠፉ እንደሆነ ነው እየተነገረ ያለው። ቤተሰቦቼ ይህንን መስማት በጣም ያማል፣ በጣም ከምላችሁ በላይ። አብርሃም ሩታን በእኛ ፊት እንድትጠቆር እያደረገ ሄርሜላን ደግሞ ንጹሕ ሰው እንደሆነች እያደረገ እያስመሰለ እየሄደ ያለበት መንገድ ልክ እንዳልሆነ ሁላችሁም ታውቃላችሁ። ይህንንም በማስመልከት ነው እንግዲህ አብርሃም አሁን ቶሎ ብሎ ሩታን ካጠገቡ ራቅ አድርጎ ከሄርሜላ ጋር ዞር ሊል ያሰበው። ይህንን ስሰማ ማመን ያቃተኝ ቤተሰቦቼ፣ ማመን ያቃተኝ። እስኪ የሩታ ቤተሰብ ነን የምትሉ ሰዎች ይህን ቪዲዮ ላይክ አድርጋችሁ እንድትጀምሩ ትፈልጋለሁ። ሸገር ሪያክትን ደግሞ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጋችሁ እንድትጀምሩ ጠይቃችኋለሁ። ሰላም ጤና ይስጥልኝ ውድና የተከበራችሁ የሸገር ሪያክት ቤተሰቦቼ ሰላማችሁ ይብዛልኝ። ከሀገር ውስጥም ከሀገር ውጭም ያላችሁ እንቁና ውድ የኔ ቤተሰቦች እንዴት አላችሁ? ሰላማችሁ ይብዛ፣ ለሀገራችሁ እንግዲህ በሰላም ይመልሳችሁ እያልኩኝ ዛሬ የአብርሽን አስደንጋጭ የተባለለትን ድብቅ የሆነ ሚስጥር ይዤላችሁ መጥቻለሁ። ይህን ነገር እርግጠኛ እስከሆንበት ድረስ ለእናንተ ለማቅረብ በጣም ሳመነታ ነበረ። ይኸው አሁን ግን እስካሁኗ ሰዓት ይህን ቪዲዮ ሰርቺ እስከምለቅበት ሰዓት ድረስ እንግዲህ እየወጡ ያሉት መረጃዎች ትላንትና ላይቭም እንግዲህ በአንዳንድ ሰዎች አማካኝነት ፍንጭ ያገኘሁበትን ነገር ነው ዛሬ ይዤላችሁ የመጣሁትና አብርሃም ሩታን እንደዛ ትላንትና ብሽቅ ሲያደርጋት ሲያበሻቅጣት እንደነበረ ሁላችሁም አይታችኋል። ዳኒም እንደዛ እግሯ ስር ወድቆ ይቅርታ መጠየቅ እስኪጀምር ድረስ እንደዛ ሲሆኑበት የነበረው ምክንያት ሁላችሁም እንዳያችሁ ተስፋ አደርጋለሁና ያ ሁሉ የሆነው የሩታን ጀግንነት፣ የሩታን አንበሳነት፣ የሩታን አልሞት ባይ ተጋዳይነት፣ የሩታን ተስፋ አልቆርጥም ባይነት የሚያውቀው ዳኒ ነገ ምን ውስጥ ልትከተው እንደምትችል ስለሚያውቅ ፈርቶ ነው ይህን ሁሉ ነገር እያደረገባት ያለው። ነገ ከነገ በኋላ ዳኒ ምን ውስጥ ልታስገባው እንደምትችል፣ እሷ ስትበቀለው ምን አይነት ነገር በበቀል ልታመጣበት እንደምትችል ያለምንም ጥርጥር ስለሚያውቀው ነው ይህን ሁሉ ፈርቶ ነው ትላንትን አብርሃምን ጠርቶ ይቅርታ አባብለን እኔ ምንም ጥፋት የለብኝም እኔ ምንም አላደረኩም ብሎ ፈርቶ ያልተጠየቀውን ምን ያለበት ዝላይ አይችልም አይደለም የሚባለው። ያ ማለት እንግዲህ ዳኒ ነው። ዳኒ ይህን ነገር ትላንት ሲያደርግ አይተናል። ዛሬ ላይ እንግዲህ እየወጡ ባሉት መረጃዎች እንግዲህ ቤተሰቦቼ ውስጥ አዋቂ መረጃ አድራሽም እንደነገረኝ ከሆነ አብርሃም ሩታን እንደዛ ችላ እያለም ሩታ ላይ እንደዛ ዲያስፖራ እየተጫወተ እሷን ከጎኑ ካጠገቡ ለማራቅ እንደዛ የሚጣጣረው ከሄርሜላ ጋር በድብቅ እየተገናኘ ሄርሜላን ከሀገር ይዟት ወጥቶ ስለነበረው ስላለው ስለ ሁሉም ነገር በደንብ እንድታስረዳው በብቻዋ በግልጽ ሊያገኛት ነው። ሄርሜላ አብርሃም በግላጭ አገኘችው ማለት ደግሞ ምን ማለት እንደሆነ ሁላችሁም ይገባችኋል። ሁላችሁም እሷ አይደለም አብርሃም ብቻውን አግኝታው ይቅርና ከቤተሰቦቹ ጋር ብታገኘው ምን ልታደርግ እንደምትችል ለእናንተ መንገር ለቀባሪ ማርዳት ነው የሚሆንብኝ። እያንዳንዱን ነገር ታውቃላችሁ። አብርሃምን ምን አድርጋ ልጅ አረገዝኩ ብላ ምን ውስጥ ልታስገባው እንደነበረም ታውቃላችሁ። ሄርሜላ ለማንም ለምንም የምትመለሱ አይደለችም። በገንዘብ የምታምን ሰው ስለሆነች ምንም አድርጋ አብርሃምን የራሷ ከማድረግ ወደኋላ እንደማትል ግልጽ ነው። ዛሬ ላይ እንግዲህ የሰማሁት መረጃ ቤተሰቦች እና አብርሃም በድብቅ ቶሎ ብሎ ከዚች ሀገር ወጥተው ሁለቱም የራሳቸውን ነገር ከዚህ በፊት የተነጋገሩትን ነገር ይቅር ተባብለው አንድ ላይ ለመሆን እያሰቡ ነው። የኛዋ ሞኝ፣ የኛዋ የዋህ፣ የኛዋ ደግሞ ሩታ ደግሞ በግነችና ማንም እንደፈለገ ሊያደርጋት እዚህ እየተጫወተባት እሷ እግሩ ስር ወድቃ እንደዛ ይቅርታ እየለመነችው እያለቀሰችበት ያን ሁሉ ነገር ችላ ብሎ እሱ በጎን ግን ሌላ ሴት ጋር ሊሄድ ነው። የአብርሃም ጥፋት ከዚህ በላይ ምን ሊሆን ይችላል? እስኪ አስቡት ቤተሰቦቼ። በእርግዝኗ እንደዛ ሲጫወትባት የነበረ ሰው አሁን ደግሞ አልበቃው ብሎት ምን እያደረገ እንደሆነ ተመልከቱ። ፎቶ ላይም እኮ ማየት ትችላላችሁ። እነዚህ ሰዎች ቀስ ብሎ የት ሊሄዱ እንደሚችሉ ግልጽ ነው።
ይሄን ነገር ስሰማኔ በጣም ነው የደበረኝ ቤተሰቦች። ሩታ ስንት ነገር ከፍላለታለች። ሩታ ስንት ነገር ውስጥ ገብታ አብርሃምን የማይገባ ነገር ውስጥ ገብታ አስወጥቷለች። ታስሮ ምን ሲያደርግም ሩታ ብዙ ነገር አድርጋ አብርሃምን አስወጥተው ነበር። አብርሃም ግን ይሄ ሁሉ የሚገባው ሰው አይደለም። አበጋዝ የምንለው በምክንያት ነው። አበጋዝነቱን ትቶ ወደ አብርሃምነቱ እስካልመጣ ድረስ ማናችንም እንደማንደግፈው ኮሜንት ላይ እየገባችሁ እንድትጽፉ ፈልጋለሁ። እነዚህ ሰዎች እየሄዱበት ያለውን ነገር ማስቆም መቻል አለብን። እስኪ አስቡት፣ አብርሃም ሩታን ስንት ቀን ያገኛት? ስንት ቀን አግኝቶ እሷን ሲያፋጥጣት፣ ሄርሜላን ግን ምንም አላላትም። እስከ ዛሬ የሚያገኛት ሩታን ነው። ሩታን አግኝቶ ግን እንደ ጥፋተኛ ነው የሚያስለቅሳት። ሩታዬም ደግሞ ስለምትወደው ስለምታፈቅረው የልጁ አባት ስለሆነ ብዙ ነገሮቿን ስለሰጠችው የልጅነቷም ስለሆነ ሁሉንም ነገር ለእሱ አሳልፋ የሰጠች ሚስት ስለሆነች አሁንም ድረስ ተስፋ አልቆረጠችበትም። አሁንም ድረስ ታፈቅረዋለች። አሁንም ድረስ ትወደዋለች። እሱ ግን የሚገባው ደነ ሰው ነው፣ የሚገባው ሰው አይደለም። ቤተሰቦቼ ይህን ነገር ማስቆም መቻል አለብን። የአብርሃምን መንገድ ማስተካከል መቻል አለብን። ሄርሜላም እንደ ሴት ሆነሽ የሌላን ሰው ባል እንደዚህ መቀማት ምን ይሉታል? ይሄ ሰው እኮ ነገ ከነገ በኋላ አንቺንም በሌላ ሴት መቀየሩ የማይቀር ነገር ነው። ሳይውል ሳያድር አብርሃም አንቺን በሌላ ሰው ይቀይርሻል። እመኚኝ፣ ያለምንም ጥርጥር ያደርገዋል። ደግሞ አብርሃም ይህን ከማድረግ ወደኋላ የሚል ሰው እንዳልሆነ በጣም በእርግጠኝነት እነግርሻለሁ። አንቺ ግን ነገ ከነገ በኋላ የምታፍሪበትን የምታዝኝበትን እስከ ዛሬ ምን አይነት ነገር ውስጥ ነው የገባው ብለሽ የምታስቢበትን ነገር ነው እያደረግሽ ያለሽው። ከዚህም በኋላ ሁሉንም ነገር እንድታስተካኪ እድሉን እየሰጠንሽ ነው ሄርሜላ። ከዚህም በኋላ ያለሽን አቋም አስተካክለሽ ከሩታ ጎን እንድትቆሚ ነው የምንፈልገው። አብርሃም ከዚህ በኋላ ይበቃናል፣ እኔ እናንተ ትክክለኛ መንገድ ላይ አይደለንም የሚለውን ነገር እንድታስቢ ነው የምንፈልገው። ይሄን ነገር አድርገሽ ከመጣሽ ከአንቺ ጎን እንደምንቆም ቃል ገባልሻለሁ በማንኛውም ሁኔታ። ቤተሰብ ለዛሬ ይዤላችሁ የመጣሁት ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ሸገር ሪያክትን ሰብስክራይብ አድርጉ። ሀሳብ አስተያየታችሁ እንደተለመደው ኮሜንት ላይ ያስቀምጡልኝ። እንግዲህ የዛሬውን ቪዲዮ እንዳያችሁት ነው። በጣም ያሳዝናል፣ በጣም ያስገርማል። አብርሃም ከሚባለው በላይ የማይሆን ሴራ እየሰራባት ነው ሩታ ላይ። እኔ በዚህ ልክ አልጠብቅም። የሩታ ድጋፍ ያስፈልገናል። ሩታን ከጎኗ እንደሆነ ልናሳያት ይገባልና ሁላችሁም ኮሜንት ላይ ሁላችሁም እየገባችሁ ሩታዬ አይዞሽ ከጎንሽን ምንም ቢፈጠር አንቺን አንተውሽም፣ ምንም ቢሆን ከአንቺ ጎን ነን እያላችሁ ሁላችሁም ለሩታ ያላችሁን ድጋፍ እንድታስቀምጡ ፈልጋለሁ። ለሸገር ሪያክት ደግሞ አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። ለሀገራችሁ ሰላም ያስገባችሁ ቤተሰቦቼ እወዳችኋለሁኝ። ይመቻችሁ።